to the point where ሁሉ ትትና ምን ያስፈልጋል በባል ከቻለ you're on the right track በትንሹ ነው የሚጀምረው all it takes is የሚወስደው is እውነትም ትፈልገዋለህ ወይ what does it take from me ከኔ ምን ይጠበቅብኛል አንድን ነገር achieve ለማድረግ ምን ይጠበቅብኛል ሃለ ሐምሮሃ መሰረሰ ሸቀበተቸ ብለህ አውርደህ አስቀምጥ ለነዚህ ለሚያስፈልጉት ነገሮች ከራስ ጋር አውራ የሚያስገድዱ ነገሮች አሉ ለዛ ብቁ ነኝ ወይ በቂ ነኝ ወይ ብለህ መጠየቅ መቻል አለብህ አንዴ ከገባህበት ደግሞ የጀመርከውን ደግሞ መጨረስ አለብህ ወጥ አቁላልተህ ሽንኩርቱን አይደለም ለሰው ፊት የምታቀርበው ወጡን ነው ያለቀለትን የተከሸነውን ነገር ነው የምታቀርበው ለሰው start and finish ኪችን ሆነ ምግብ አለ እንዴ አይ ገና ያቆላላው ነው የምትለው እንጂ ደርሷል ብለህ ቁሌቱን አይደለም የምታቀርበው to give it እዚህ ላይ ልንጨምር የምንችለው አንድ ጋዜጠኛ ወይም ቴሌቪዥን ሆስት ወይም ኤምሲ መድረክ መሪ ወይም አጋፋሪ ምንለው እንደኔ relatable መሆን ይችላል ወይ it takes for you to be very much relatable ከኦዲየንሱ ጋር audience engagement በብዙ አይነት መልኩ ነው የሚለካው በምትናገረው ነገር ለመግዛት አይደለም ትንሽ የሚያውቁትን ነገር በማያውቁት መልኩ ማሳወቅ መቻል አለብህ ዋው አብርሃም እንዲህ ነው እንዴ ዋው ልክ ነው እኮ ይሄ ሰው የሚያስብል የሆነ ነገር ያስፈልጋልና audience engagement በዛ ልክ ያስፈልጋል ሁለት it's not just body language ብቻም ሳይሆን emotional regulation ይፈልጋል emotional regulation ደግሞ ማለት አዚም ጥለ እንድታወራ አይደለም የሚጠበቀው or የሆነ stagnant constant line ላይ እንድትቆይ አይደለም አግባብ ያለው ቦታውን የመጠነ ኢሞሽን ሬጉሌት አድርገህ ስሜቶችን ተቆጣጥረህ ሰውነትን አድርቀህ አይደለም እንዲህ ፈልጋለሁ አዎ ምክንያቱም ቦዲ ላንጉዌጅ በብዙ ነገር ነው የሚተረጎመው 90% ቋንቋ ወይም የምትናገረው ነገር የቦዲ ላንጉዌጅ is non-verbal 90% of your communication ሰውነት ነው ያንን ነገር የሚናገረው ነገር ባይን ይገባል እኮ ሲሉ it's automatically body language ስለዚህ እይታ the way you behave የምትሰማበትም አካል መቼስ ስልክ ቆይኔ እዚህ ጋር ስልኬን አላስቀመጥኩትም እንጂ እያወራኸኝ እስቲ ካሜራም እያየኝ ነው እንዴት ሰው እንደሚታዘበኝ እና ዘወትር ብለህ እያወራኸኝ እንዲህ ቴክስት እያደረኩልህ እንትን ብል your body automatically register የሚያደርገው ብዙ ነገር አለ እየሰማኝ ነው ግን he's not giving me the proper attention ብዙ ዲቴል እኮ እየሰጠ ነው ዲስሪስፔክት እያደረገኝ ነው ብሎ የሚተረጉም ይኖራል so what kind of ታሰማኝም ምናምን ብሎ እና እውነትም ቅድም ካልነው የኦዲየንስ ኢንጌጅመንት እንዲኖር ከፈለግን ብዙ ነገሮቻችን መፈተሽ ይኖርብናል ቅድም ካልከውም of course body language አሁን እያወራኸኝ ያለው አንተ ትስቃለህ አውራኝ ችግር የለውም ብለህ unless እውነትም ማት ፈንዲሻፊ ውስጥ አድርጌ urgent ሆኖ ማለት ያው ይሄን ያክል እኮ ABCD ብለው እንዲያስተምሩ አይደለም ምንም እያረክ እንዳልሆነ እየታወቀ just put your phone down ትበላም ከሆነ አንጊከው አጥ ግን urgent ከሆነ እየበሉም ኦኬ ንገረኝ ከዛ እስከሚውጡ ድረስ ጊዜ ሰጣቸው ወደ ቦታው መሄድ ትችላለህና facial expression we're talking about body language እና ሬዲዮ ላይ እንዴት ነበር ተጠቀሙ አይታይም ፌሻል ነገር ሬዲዮ ላይ ያለ ሰው ብቻ ነው የሚናገረው ከሬዲዮ ወደ ቲቪ የነበረኝ ትራንዚሽን ትንሽ እዚሁ ጋር መጥቀስ ፈልጋለሁ በትንሹ ሬዲዮ ላይ ስታወራ ስፔሻሊ አንተ ብቻ ከሆንክ ለማይክሮፎኑ አንተ you are the king ተመልካቾቻችን እንደውም እኮ ለምሳሌ እሺ አንድ የሆነች ምሳሌ መስጠት እችላለሁ ለምሳሌ አንተ በጣም የምትወደው የማይክል ጃክሰን የምትወደው ዘፈን ምንድነው አንድ ምሳሌ just give me one